ኢንሻአላህ ሰዓት የለም ብለው አስቀድመው ነግረውኛል። ሰዓት አልቆረጠምም። አብሽሩ የተወሰነች ያህል ነው። እኔ የምለው ይሄ ጀማዓ ደስ የሚል ጀማዓ ነው። የገጠሩን ጉዳይ እንዳያችሁት በጣም አደጋ ውስጥ የገባ ነው። ከገጠሩ ደግሞ የባሰ አሁን አንዳንድ ቦታ ላይ ስናየው ይህም የባሰ ነው። የከተማውን ብሶ መጥቷል። እንዴት እናድርገው የሚለው ውይይት እውነታቸውን ነው። እኔ አወለን የተወሰነች ልበልና ጎርላለሁ። አላህ በቁርአን በተከበረው ቁርአን الذين يبلغون رسالات الله ولا يخشون أحدا إلا الله وكفى بالله حسيبا ما كان محمد أبا أحد من رجالكم ولكن رسول الله خاتم النبيين እነዛ ሪሳላ ደብዳቤ የሚያደርሱ ሰዎች ማንንም መፍራት የለባቸውም፣ ማንንም አይፈሩምም ኢላላህ ከአላህ በስተቀር። ሙሐመድ የመጨረሻ ነብይ እንጂ ሌላ አይደለም። ለምርመራ በኩል እኔው በቃለሁ እያለ ነው አላሁ ሱብሓነሁ ወተዓላ። ይሄ ቀስቃሽ የሆነ ቁርአን ነው። ምንድን አስፈራህ መሆንክ እያለ ነው። ሷሃቦች ረዲየላሁ ተዓላ አንሁም አላህ ይወደድላቸውና ሐታ ምርሃብ ውስጥ ገብቶ ዑመር ኢብኑ አልኸጣብ ሲወጋ ወደ 13 ሰው ነው በጩቤ እየተወጋ ጎር ያለ እየወጋ ነው። አቡ ሉሉል መጁሲ ዑመርን ምርሃብ ውስጥ ተወጋ በኋላ እየወጋ ነው የወጣው። በሩ ላይ ሲደርስ አንድ ለሶላት የቸኮለ ሰው አጋጠመ። አብዱላህ ኢብኑ ዐውፍ የሚባል ሰውዬ በርኖስ ይዞ ነበረ። እየበረረ ሲመጣ አውቋለ አፈነና ያዘው። ሲይዘው ነፍሱን በነፍሱ ወቅቶ ነው ወርሁን ያወጣው። ሙሽሪኮቹም ክፉ ነበሩ። የሚገርመው ሙስሊሞቹም ጀግና ነበሩ። 13 ሰው ሁላ እየወጋ ነው የመጣው። ልብ በሉት ሰውዬ። እኔ የገረመኝ በጣም የሚደንቀው ዑመርን ያህል ጀግና ምርሃብ ውስጥ ወርቆ አብዱራህማን ኢብኑ ዐውፍ ትክት ብሎ ነው ሶላቱን የጨረሰው። እኛ የሚተካ ሰዎች አለን ወይ? አለ ወይ? ምርሃቡ ላይ ኢማም ቢወድቅ አለ ወይ? ወደ ኋላ ያለፈውን ትልልቁን ሰው አንማው። ምን ነው ባለው ቀድር ታግሏል፣ ውጊያ ተዋክቷል አይደለም? አሁን በቅሬም ሆነ በዳኝነትም ሆነ በቢሮም ሆነ ይሄ አሁን ያለው ትውልድ ጎር ቢል ጥቂት ወይ ወደ ንግዱ ዓለም ገብቶ ውጭ ቢሄድ እዛ ከሌ ቦታ ማን ነው ያለው የሚባለው እንሰብበት። ያን ቁርአን በሚገድፍ ሌላም ቁርአን ተናግሯል። በሱረቱ አህዛብ ላይ ቁል የንፈዐኩሙል ፊራሩ ፈረርቱ ሚነል መውት ያው ቀትሊ ወኢዘን ላ ቱመተዑነ ኢላ ቀሊላ። እናንተ ቁል የንፈዐኩሙል ፊራሩ መሸሽ ምንም አይጠቅማችሁም እያለ ነው አለ። ከመሞት የምታመልጡበት ጊዜ ምንም የለም። ቁረጥ ለእናንተ የሚረዳቸው የለም። ሞት የመጣለታ አልጋ ላይ ብትተኛ፣ ዋሻ መሰህ ብትገባ፣ ጉድጓድ ውስጥ ብትገባ ሞት አንድ ቀን ተመምረሩ ቅሮት የለውምና ምንድነው ያደረስከው ብለው ትጠየቃለህ። አንተ ሳለምነው ረበል ዓለሚን ሰማይ ምድር የፈጠረ የሆነ ጌታ ብዙ ነገር ሰጥቷል። ሳለምነው እንኳን ለምነው ዱዓ ጋር ታገል ነው የምለው። ለምን አይንህን አለመንከውም? ወንድ ልሁን ብለህ አለመንክም? ሙስሊም ልሁን ብለህ አለመንክም? መስጂድ ልግባ ብለህ አለመንክም? አለመንከውን የሰጠ ጌታ ብለምነው የምን ያህል ፍትህ ይገኛል። ልብ በለውና ሳለምነው የሰጠህ ጌታ ይሄንን ኻሊቅ ልንገነዘበው ግድ ይለናል። ወላሂ መትረከረክ አይረባም። አምሮ የጠላህን ሰውዬ አምረህ ታልጠላኸው የአባትህን ገዳይ ግንባሩን ብስመው ወዳጅህ አይሆንም። አንዳደቅም አህባሽ ነው። እኔ አሁን አህባሽ አይደለም ሙራዴ። የኛው ደረሶች የኛው ቃልቾች ለኛው የሚያቀርቡ ለኛው ዑለማ የሆኑ የኛው ሙደርሶች ተተሸመለሉ ለማንም ጉዳት እንጂ እኛን እንጂ ሌላን አይጎዱ። ደግሞ ጎዱ ነው። ለምን አንድ ልጅ ሰውዬ ልጁን ሲመክረው ልጄ አደራህን እንዲህ እንዳታደርግ፣ እንዳወነጅል፣ እንዳታጠፋ፣ አደራህን እያለ ሲመክረው አባቴ አረማመድህን አሳምር፣ ያንተ እግር ነው የምከተለው፣ አንተ የተራመርከውን ያን ስለምከተል ሌላ ባመክረኛ አትርከም አባቴ ያለው ይባላል። ምን ማለት ነው? አንተ ሌባ ተሆንክ ሌባ ላይ ነው። አንተ ጫቃሚ ተሆንክ አንተ ጫቃሚ ላይ ነው።
አንድ ሙስሊም ሙእሚን አማኝ የሆነ የኔ ሼህ ብድግ ብሎ ቃቢ ቤት ተገኘ። እዲና ወንሷበ ሰደቃት አለ። ሱብሃንአላህ ሶላዋት አለ። እፊት ያየሁት ኢማምን ነው የገደለው፣ ተኋላ ያለ ደግሞ ነው የገለዋለው ማለት ነው። አህበቲ ቢላ እንደው ሌላው ይቅር እዚች ቀብር እስከምንሄድ ድረስ ብዙ ጀግና ነበር። እዚህ ቦታ ላይ ብዙ ጀግና ብዙ አረፍ ሰው ነበረ። ይሄን ጀማ አግኝቶ በነበር ግንባር እንህር ብሎ የሚጣራ ሰው ነበር። ለምሳሌ ቁጥርላቸው ሼክ አብዱ መሐመድ ሲራጅ፣ ሁሴን አበጋዝ፣ ሰይድ ኢማም ባላባት መልክቱ፣ ሼክ ሰይድ ወደይ፣ ሼክ መሐመድ አረብ። ሼክ መሐመድ አረብ ለዓለም አይበቃም ያ አኺ ለማስተማር ያን ሁላ ተነሳልን። በለቱ ይሄን ሰብስቦ ለማውራት እንደው ተውት። እዚች ቀይ ላይ ረብሻ ተፈጥሮ መሐመድ አሚን ሐጂ መሐመድ አሚን የሰራውን ስራት ያላቸው አንዱ ባንዱ ላይ እየተጨነቀ ሲበር ተረጋጋ፣ የትም ይንጡ የትም ይንጣ፣ ተቤተ ክርስቲያን ይንጣ፣ ተመንግስት ይንጣ፣ እዚሁን ጠብቃቸዋለን። ጠብቅ ባልሆነ ነው አለው። ልብ በሉ ተረዱት። ያ ያኺ ግንባር ላይ የሚቆም ሰው እያጣን ነው እኛ ያለ ነው አይደል? እኛ ውልሽልሽ ተሆን የገጠሩ ሰው እኛም መጥቶ የማይበላብን ምንም ጉዳይ የለውም። ምንም እንዳትደክም የምንጠቀምበትን ነገር እንወቀው። አላህ ምን ይላል? ቀድ ያዕለሙ ላሁ ልሙዓውቂነ ሚንኩም ወልቃኢሊነ ሊኢኽዋኒሂም ሃሉም። ሙዓውቆችን እኛ እናቃቸዋለን በቁርጥ እያለ። ሙዓዊቅ ብሎ ማለት ምንድነው? አሳናፊ፣ ተኛ፣ አትነሳ፣ አረፍቅ፣ ትልቅ ሰው ነህ አንተ እኮ መቀመጫህ ላይ መስገጃህ ደርሷል። ለምን ዝም ብሎ ይሄን የሚሸልምህን ሰውዬ ጎራ አርጉትና ለዲን አልእስላም እንጣር። ተበታትነናል። ገጠሩን ተውት። ከተማው ላይ ያለ ሰውዬ ወላሂ ተኛ ዱርዬው ይሻላል ብዬ ነው ማምነው። ለምን ይሄ በየፈዳላ ቀይለቀይ መኪና ተራ የሚውለው ጎበዝ እንኳ ሱብሂ ግጥም ብሎ ይሰግዳል። እኛ መስጂድ ላይ ደስ አይላችሁም? ሱብሂ ይሰግዳል። እኛስ የሆነ እንደሆነ ተሐጁድ ሲያሰግድ አምሽቶ ለሱብሂቱ ይተኛል። ተኛ ምንድን ይያዛል? አሁን ያን ሰው እየተከታተለኝ ያንተን እግር ነው የምከተለው አባቴ እንዳለው አዳምጡት። ተኛሳ የሚገኘው ሶፍ ላይ የተቀመጠ እንደሆነ ሶፍ ላይ የቆመ እንደሆነ ነፍሱ የፈጠረው ፈጠራ አለው። ቢቀድር ጧቃ ጠጋ አርግ ነው የሚለው ኪታቡ አይደለም? እግርና እግርህን አገናኝ ነው ያልኩት። ገባክ? ትንሽ አገናኛቸው፣ ጠጋ አርጋቸው። አንዳንዱ በነፍሱ ስልጣኔ እግሩን ገልብጦ እግርህ ላይ ይጭናል። ይውጣልህ ነው ጫና በቃ። አንዳንዱ ደግሞ ቂብላ ያስለቀቀናል። የማጣበቁ እንዲህ ተለጥቶ ይቆማል። ስጁድም ስወርድ የስጁዱ ተራውን እንኳን አይለቅልህም። እንዲህ አድርጎ ይወጥርሃል። የጀርባህ እንዲህ ዙረህ ነው ወደ ደቡብ እየዞርን ነው የምንሰግደው። እኔ ሴት እንደሚያመጡ ስልጣኔው በጣም ጠነከረና ስልጣኔ ተሆነ በገጠር ውስጥ ያለው ወንድሞቻችን በለል ቀርተዋል። እናንተ እዚህም ያለውን አንኳረፍ ሰላምታ ልቅራበት። ደግሞ ብድግ አድርጎ ውዝፍ ሊያረግብህ አላህን ሊሳደብ ረሱሉን ሊሳደብ አቡበክር ሊሰድብ የሚመጣ ሰው ታለ ወግድ በለው ወግድ። ወላሂ ተህይወት በላይ ነው አላህ ረብል ዓለሚን። ነብዩን አለይሂ ሰላቱ ወሰላም አንተ ወሐብያ የሚልክ ሰው ታለ ረፍ በለው። ዛሬ አላልከውን ቀብር ስገባ ነው የምታርፍ ረፍ የምትለው ተላህ ላይ። ስለዚህ እንሰብበት። ዲነል ኢስላም በግርግር አይደለም። ወላሂ ተውሂድ ረጅም ነው። ይችን ቂሷ ብያ በቃለሁ። በሙሳ ጊዜ አለይሂ ሰላም ፊርዓውን ኃይለኛ መንግስት መሆኑን ታውቃላችሁ። የፊርዓውን ልጅ የምትሰራው ሴትዮ ባሏ ሙቶባት 4 ወንድ ልጆች አሏት። የፊርዓውን ልጅ እየሰራች ነው የምታስተዳድረው። ተለታት አንድ ቀን የልጅየቱን ፀጉር እየነቀሰች እያለ መንቀሻው ወደቀባት። ላኢላሃ ኢላላህ ወሙሳ ረሱሉላህ አለ። ሰው ሆዱ ያለውን ነው የሚያጀው። ሆዱ ውስጥ ግብ ያለ ነው የምታየው። ስፎክር ላኢላሃ ኢላላህ ታልክ ስወድቅ ስትሞትም ላኢላሃ ኢላላህ እንደምትል እርግጠኛ ነኝ። ስወድቅ አላሁ አክበር የምትል ደግሞ ስሞትም አላሁ አክበር ነው የምትለው። እመይዊ የምትል ደግሞ እመይዊ እንዳልክ ነው የምትሞተው። እኔ እርግጡን ልንገር። ስለዚህ ላኢላሃ ኢላላህ ወሙሳ ረሱሉላህ አለ ጊዜ ልጅቱ ብድግ ብላ ለፊርዓውን ነገር ይሄዳ ቅይር አለ። ማርያም ጧት እስተ ልጆቿ ሰብስቡ እናንቱ መጣ። ምንድነው ያልሽው ልጅቱ ፊት አለ። ተመለሺ፣ ተስተካከል፣ ልጆችሽን አሳድጊ፣ የከጀልሽውን አጎናፍስሻለሁ፣ ሰላም ትኖሪያለሽ፣ አብሽሪ፣ ተቀመጭ አለ። እኔ አልኩትም ብያለሁ። ምንድን አለች? ይሄን ትክክል ነው እኮ ላኢላሃ ኢላላህ ወሙሳ ረሱሉላህ። ያ አኺ መቀጮ እንደኛ አይደለም።
የ15 ዓመት ልጅ ይዛለኝ፣ የ10 ዓመት ልጅ ይዛለኝ፣ የ5 ዓመት ልጅ ይዛለኝ፣ ያቀፈችው ልጅ ይዛለኝ። አሁን በርሜን አስጣደና ዘይት ለቀቀበት፣ ሞላ በዘይቱ ነደደ። ዘይቱ እየዘለለ ነው። የዘይትን አቅም ታውቃላችሁ፣ እንደ ውሃ እኮ አይደለም። የመጀመሪያው ልጇን ያዘና እርጂ ተመለሽ፣ ነይ ቶሎ ወደ ዲናችን እኛ ጋር ግቢ ጌታ ነኝ በሚልበት ሰዓት ነው። ላኢላሃ ኢላላህ ወሙሳ ረሱሉላህ ምንም አትርከም አለችው። አምዘገዘገና ልጁን ዶለው አጥንቱን ለብቻ ስጋውን ለብቻ። ዘይት እኮ ነው። ይሄ ነው ተውሂድ፣ ይሄ ነው ተውሂድ። ሴቶቹ የሚሰሩትን መልከት ደገመና ደግሞ የ10 ዓመቱን ያዘው። ምን ታያለሽ አላት። ቀጥል አሁንም ማለት ዶለው ደግሞ አሁንም እንደዛው ስጋው ለብቻ አጥንት ለብቻ ጨመረና የ5 ዓመቱን ጨመረው። አሁንም እንደዛው አደረገ። እሷም ያኑ እንደቀጠለኝ ናት። ይህም ማጥባት የያዘችውን የመነጠቃ ጊዜ ወተቱ ባፉ ላይ ሲረግፍ አየች። እሷ ላይ እየጠባው አለቀሰች። ምን ያስለቅስሻል? ጨነቀሽ? ፈራሽ? ተመለሽ? እንዲያላት ላ አይደለም፣ ደስታም ያስለቅሳል። ደስ ብሎኝ ነው መቃብራችን አንድ ላይ ሆነልኝ ብዬ ነው ልጆቼ ጋር አባቱ ለሸለሹ ቢለዚ خلقكم አንዱ ለሽለሽ አንድ ቀን ይመጣል። ግድግዳ እያስሟጨረ አንድ ቀን ሞት ይወስዳል። ብዙ ጀግና ወስዷል። ታውቃለህ፣ ድንገታዊ ቃይላል። እዚህ ካብሮን ሲገረፍ አብሮን ሲሰደብ ሽንት ቤት ሲታሰር የነበረው አህመድ ሐኪሙ ዘፍ ብሎ ከሚሴ ተኝቷል አይደል? ነገኛ ምን ሄዳለን? አንድ ኪስ የሌላ ጨርቅ ለብሰን ነውና ምን ሄደው የሄደዋና እርሻ አርጋ እንጠናከርና ያዘገምን እንሞክር። ሌላ ቢያቀት በውዴታ እንኳን ሌላ ቢያቀት ተኋላ አትፋሩብን። እኛ አንድ ቅሬ በየሁሉ ቅሬ ውስጥ የለንም። ቅሬ ውስጥ ያላችሁ ሶላዋታት በሉ፣ ሶላዋታት በሉ። ሌላ ይቅር ወዚፋ አትበሉላቸው። ተንስተከድ ሰደቃውን ተበላ በኋላ ያውም 7ን 3ን ምናምንን አትለቃቅሙ። አላህ ወማምን ዳበት ብሏል። አላህ ያበላሃል። እና እዚህ ድረስ ነው። እንጠናከር። ወጣቶች ደግሞ እንቅልፍ አይዛቸው። የሚመለከተው እናንተን፣ ቆንጆም የሚመለከተው እናንተን፣ ሽጉጥም የሚመለከተው እናንተን፣ ስብሃን ጃሃድም የሚመለከተው እናንተን፣ ዳዕዋም የሚመለከተው እናንተን፣ ምርሃብም የሚመለከተው እናንተን፣ መቅራትም የሚመለከተው እናንተን። አይን ያላችሁ ልጆች ነው። ልብ በሉ። አንተ ሃይላንድ አቅፈህ ተተኛት፣ እቶክ ጋብረህ ተተኛት፣ አሻንጉሊት ስትመለከት ተተኛት፣ ሱብሂ ታለፈክ ከባድ ነገር ላይ ነው የገባውና እሰብበት። ሸይጣን አደገኛ ነው፣ እንዳይዘረረህ እሰብ። ደሳስ ብሎ ነው ሲገትተክ። አንድ ጊዜ አንድ ሷሊህ ወደ ሶላት እየሄደ አጋጣሚ ወደቀ። ሱብሂ ሶላት ነው። ተመለሰና ልብሱን ቀየረ፣ ለባበሰና መጣ። አሁንም ወደ ሶላቱ ሲመጣ አሁንም ወደቀ። ሱብሃንአላህ። አሁንም ተመለሰና ልብሱን ቀየረና እዛው ሱብሂው መጣ። ወደቀበት ቦታ ላይ ሲደርስ ማብሪያት እያበራ አንድ ሰው ይዞ ገባ። ሽር ያለ ሰው ነው። መስጂዱ ደጃፍ ሲደርስ መለስ አለ። አብረን ጀማ እንስገድ እንጂ ወይ ትመለሳለህ አለ። አላወከኝም እንዴ? እኔ እኮ ሸይጣን ነኝ አለ። ታዲያ እንዴት አበራህልኝ አለ። መጀመሪያ ስትመጣ ወደ መስጂድ ጣልኩ ከእግርህን ይዤ አፈጋሁ። ስወድቅ ተመለስክና ልብስን ቀይረህ መጣክ። ወንጀልህን በሙሉ ምሬሃለሁ ብሎ አልሐላ። ያ አላህ አገርማችሁ ወንጀሉ ተምሯል። የዛ ሰው ደገምክና ደግሞ ጣልኩህ። ደግሞ አሁንም ተመለስክ፣ ልብስን ቀየርክና ወደ መስጂዱ መጣ። አልተመለስክልኝም። ቤተሰብህን ተወንጀል ሁሉንም ይቅርታ ብያለሁ አለ። ደግሞ ሶስተኛ በጥልህ መንደረኛውን ሁላ ይቅርታ ልል ነው ብዬ እያበራው ይዤ መጣሁ። ኸይረኛ ልምሰልህ አለው። አትጃጃል። መስጂድ ያንተ ነው የማን ነው እያልክ አትንገላታ። መስጂዳችንን ወላሂ አህባሽ እንደነቀሰ ነው አሁንም ያለው መያሉ ነው በየሰርፋው። አንተም እያስበላቸው ላለህ ኡሙር ብዙ ማትጨናነቅ ለማለት ፈልጌ ነው። በጣም አበዛሁባችሁ። ዳቦ ስለበላሁ መርቀን ነው። ሰላም አለይኩም።